ላንክሻየር ደርቢ በማንቸስተር ዩናይትድ 3-2 ተሸናፊነት ተጠናቋል። ምን አይነት ጨዋታ እንደነበር አብረን እንመልከት። ሁለት አይነት ገጽ የነበረው ጨዋታ ሲሆን የመጀመሪያ አጋማሽ ዩናይትድ በሁሉም ረገድ ከሊቨርፑል የተሻለበት አጋማሽ ነበር። በአጋማሹም ሁለት ግቦችን ማስቆጠር የቻለ ሲሆን ከእረፍት መልስ ሊቨርፑሎች በድንቅ መሻሻል ወደ ሜዳ ከተመለሱ በኋላ ጨዋታው ከተጀመረ 2 ደቂቃ በኋላ የመጀመሪያ ግባቸውን አስቆጠሩ። በድጋሚ ከ9 ደቂቃ በኋላ በዩናይትድ ግብ ጠባቂና ተከላካይ አለመናበብ ምክንያት በተበላሸች ኳስ ጋክፖ ሁለተኛይቱን የሊቨርፑል ግብ አስቆጠረ። ማንቸስተር ዩናይትድ 4-2-3-1 ስትራክቸር ይዞ የገባ ሲሆን ስትራክቸሩ በማጥቃት ላይ ወደ 3-2-5 ይቀየር ነበር። ይህም ሁለቱን ፉልባኮች ዳሎትና ሉክሾን ኢንቨርት ያደርጋሉ። ይህ ደግሞ በሊቨርፑል አማካዮች ላይ ሚድፊልድ ኦቨርሎድ ፈጥሯል። በተጨማሪም የሊቨርፑልን ፕሬስ ለመስበር ተጠቅመዋል። በአንጻሩ ሊቨርፑል በስትራክቸራቸው 4-3-3 ይዞ የገቡ ሲሆን በማጥቃት ላይ ወደ 4-2-4 ይቀየር ነበር። በዚህ መሃል ያለ ኳስ 4-4-2 ስትራክቸር የሚሆነው ዩናይትድ የሊቨርፑል አማካዮችን ከአጥቂዎች ጋር ጋፕ እንዲኖራቸው አደረገ። ለዚህ ይመስላል ሊቨርፑሎች የመጀመሪያ ኦን ታርጌት ለማድረግ 40 ደቂቃ አይፈጀባቸው። በተጨማሪ በትራንዚሽን ላይ በ3-4 ቅብብል ብቻ እንደ ልባቸው ወደ ሊቨርፑል የግብ ቀጠና ይደርሱ ነበር። ይሄ የሆነው ሊቨርፑሎች ለማጥቃት ወጥቶ ኳስ ሲነጠቁ ባዶ ስፔስ ከጀርባቸው ይኖራል። በዚህም ቨርቲካል ፉትቦል ከ3-4 ፓሶች ጋር የሚጠቀመው የካሪክ ቡድን እንደ ልቡ ይሁን ነበር። በአጠቃላይ ጨዋታው በማንቸስተር በኩል ተከላካዮቹ ከአማካዮች አማካዮቹ ከአጥቂዎች ባላንስድ ዲስታንስ ነበራቸው። በአንጻሩ በሊቨርፑል በኩል አማካዮቹና በአጥቂዎች መካከል ጋፖች ነበሩ። በዚህም ምክንያት ማንቸስተር ዩናይትድ ባዶ ስፔሶችን ሲያጠቃ ሊቨርፑሎች ያልሸፈኑት ኤክስፖዝድ ስፔስ ነበረባቸው። ይህም በጨዋታው ዋጋ አስከፍሏቸዋል። ማንቸስተር ዩናይትድም ይህንን ጨዋታ ማሸነፉን ተከትሎ ቀጣዩ ውድድር ዓመት ቻምፒየንስ ሊግ መሳተፉን አረጋግጧል። ማይክል ካሪክም በዚህ ውድድር ዘመን ባክ ቱ ባክ ሊቨርፑልን ማሸነፍ ችሏል። እናንተስ በሚቀጥለው ውድድር ዘመን ማይክል ካሪክ ቋሚ የማንቸስተር ዩናይትድ አሰልጣኝ መሆን ይገባዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ልታሳውቁን ትችላላችሁ።